ዛሬ ስለ መኪና ሳይሆን ስለ አንድ ተንቀሳቃሽ የሥነ ጥበብ ሥራ እናወራለን። ዋጋው $28 ሚሊዮን ነው። ይህ መኪና ሮልስ ሮይስ ይባላል። በዓለም ላይ ያሉት ጥቂት ሰዎች ብቻ ናቸው የዚህ ባለቤት የሆኑት። ግን ጥያቄው ይሄ ነው፣ ይህን መኪና ከሌሎች በቢሊዮን ከሚቆጠሩ መኪኖች የሚለየው ምንድን ነው? ገንዘብ ብቻ ወይስ ከገንዘብ በላይ የሆነ ነገር? ይህ መኪና በጅምላ የሚመረት አይደለም። ከባዶ የተጀመረ ለባለቤት ፍላጎት ብቻ ተብሎ የተሰራ ነው። ዲዛይኑ የጀልባ ቅርጽን መሰረት ያደረገ ነው። የኋላ ክፍል እንደ ጀልባ የቅንጦት እንጨት የተለበጠ ሲሆን በአንድ ቁልፍ ሲከፈት የፓርቲ እቃዎችን የሚያስተናግድ ሆስቲንግ ስዊት ይሆናል። ከ1800 በላይ ልዩ ክፍሎች አሉት። እያንዳንዱ ስፌት፣ እያንዳንዱ የቀለም ንክኪ በሰው እጅ የተሰራ ነው። ለምሳሌ የውስጠኛው መቅረጽ ኦር ዳሽቦርድ ላይ የተገጠመለት ሰዓት ከታዋቂው የስዊስ ቦቭት ኩባንያ በልዩ ሁኔታ የታዘዘ ነው። ይህ መኪና ሳይሆን ባለቤቱ በሕይወቱ ላሳካቸው ስኬቶች የተሰራ መታሰቢያ ነው። ይህን መኪና ለመስራት መሐንዲሶችና ዲዛይነሮች 4 ዓመታትን ወስደዋል። እንቅልፍ የሌላቸው ምሽቶች፣ በሺህ የሚቆጠሩ የንድፍ ለውጦች እና ፍጹምነት ለመፈለግ የተደረገ ረጅም ጉዞ። እዚህ ጋር ነው ትልቁ ቁም ነገር ያለው። መኪናው ውድ የሆነው ከብረት ወይም ከቆዳ ስለተሰራ አይደለም። ውድ የሆነው በውስጡ የሰው ልጅ ትዕግስት፣ የፈጠራ ጥማትና ጥራት ላይ ያለ ስስት ስላለ ነው። ጓደኞቼ፣ ምናልባት እኛ ይህን ያህል $1 ሚሊዮን የሚወጣ መኪና ላይኖረን ይችላል። ነገር ግን ከዚህ መኪና የምንወስደው ትልቅ ትምህርት አለ። አንደኛው፣ በህይወት የምትሰራውን ማንኛውም ነገር፣ ስራ፣ ጥናት ወይም ግንኙነት ልክ እንደዚህ መኪና በጥራትና በፍቅር የታጀበ ይሁን። ሁለተኛ፣ የኔ የምትለውን ነገር ለመፍጠር ጊዜ ወስደህ ትዕግስት አድርግ። በአቋራጭ የሚገኝ ስኬት አጭር ዕድሜ ያለው፣ በድካምና ቅንነት የተገነባ ስኬት ግን ለዘመናት ይኖራል። ልክ እንደዚህ መኪና ውድ የሚያደርገን ማንም ሊሰርቀው የማይችለው የሥራ ጥረትና የራስህ ማንነት ነው። ዛሬ የምትሰራው ሥራ ለራስህ የምትተወው ቅርስ ነው።